ማስክ የለበሱ ታጣቂዎች በትግራይ የተለያዩ አካባቢዎች ሰዎችን በእግድ ሲያፍሱ መዋላቸው ቁጣን ቀስቅሷል። የፕሬዝዳንት ኢሳያስ አፈወርቂ ተተኪ የአዲ ሃሎ ቤተ መንግስት ትርምስና ሹምሽር በተመለከተ እንቃኛለን። ብልጽግና ያገኘው ያለው ድጋፍ ለሀገሪቷ ከባድ አደጋ ይዞላት እንደሚመጣ ይፋ ሆነ። ሰሞኑን የጀመረው የቃላት ጦርነት አከራካሪ ነጥቦች ማንሳቱ ቀጥሏል። መከላከያ ሚኒስትርና ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። እንደምን ቆይታችኋል? የቻናላችን ቤተሰቦች ዋና ዋና ነጥቦችን በማንሳት ዝግጅታችን ጀምረናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩን እንለፍ። ማስክ የለበሱ ታጣቂዎች በትግራይ የተለያዩ አካባቢዎች ሰዎችን በግድ ሲያፍሱ መዋላቸው ቁጣን ቀስቅሷል። እነዚህ ጭንብል ለባሽ ታጣቂዎች ወጣቶችን በኃይል ወደ ጦርነት ለማስገባት እየመለመሉ መሆናቸው የሚያሳይ መረጃ በክልሉ እየተስፋፋ ያለው ስጋት እንዲብስ አድርጎታል። በዛሬው ቀንም በሽሬ ከተማ ወጣቶች ሲታፈስ መዋላቸውና በሌሎች የትግራይ ክልሎች ተመሳሳይ ሁኔታ መፈጠሩ ተገልጿል። ይህ አስገዳጅ አፈሳ ቁጣን የቀሰቀሰ ሲሆን በተለይ በዛሬ ጠዋት ከአዲ ጉዶም የወጡ ምስሎች የብዙዎችን ቀልብ ስቧል። ከቦታው የወጣው መረጃ እንደሚያመለክተው ጭንብል የለበሱ ታጣቂዎች ወጣቶችን ሲወስዱ መታየታቸው የብዙዎች ቀልብ የሳበ ሲሆን አንድ ምስልም መነጋገሪያነቱ ቀጥሏል። በክልሉ እየተከናወነ ያለው አፈሳን ተከትሎ ብዙዎች ቁጣቸው ያቀጠሉ ሲሆኑ ይህንን አካሄድ በክልሉ ያለው አመራር በፍጥነት እንዲያቆም ጫና እያደረሰበትም ይገኛል። ከአፈሳው ራሳቸው ለማሸሽ ከክልሉ የሚወጡ ወጣቶችም ቁጥራቸው ጥቂት አይደለም። ከዚህ አጀንዳ ሳንወጣም በቂ የሆነ የመከላከል አቅም አለን የሚል መግለጫ እየሰጠ ያለው የህወሓት አመራር የትኛውም አይነት የሚመጣብን ለመጣል የሚያስችል አቅም እንዳላቸው ይፋ እያደረጉ ነው። ይህንን ተከትሎ በትግራይ ዙሪያ የድሮን ክትትሉም እንደቀጠለ ነው። ሰሞኑን በክልሉ እየተካሄደ ያለው ወታደራዊ ግዳጅ የካድሬው አመራር በፈቃደኝነት የተመሰረተ እንጂ ሪፖርቶች እንደሚያሳዩት የወጡት መረጃዎች የተሳሳቱ መሆናቸው ይፋ እያደረገ ነው። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን መካዱም ቀጥሏል። ቡድኑ የአውሮፓ ህብረት ያወጣው ማሳሰቢያን ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎች በመካድ የፌዴራል መንግስት ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ አውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣው መግለጫና የሰነዘረው ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋው ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓትም ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ ያካሄደ ነው በማለት የሰነዘረው ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለው ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ሲል በትግራይ ህዝብ ስም የተቋቋመው ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራና መመለሱ ይህንም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ ያካሄደ ነው መባሉ ግልጽ ያልሆነው በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ድሮን ጥቃቶች፣ የአየር ክልል ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋ ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊ ህጋዊ ኃላፊነት እንዳለባቸው ማስገንዘበዋል። የፌዴራል መንግስት የፕሪቶሪያው ስምምነት ዋና ፈራሚ የሆነው ህወሓትን በህግ ለመግፋት በመንቀሳቀስና ዋና ዋና የስምምነቱ ድንጋጌዎች ሳይተገበር በማቆየት ስምምነቱን በተከታታይ ያፈረሰ ባለበት ወቅት ህብረቱ ዝምታ መምረጡ ወቅሶታል። የፌዴራል መንግስት የጣላቸው የነዳጅና ንግድ እቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ ኢኮኖሚ ሸባነት፣ እምነትና መከራ መፍጠራቸው እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸው ድርጅቱ ጠቅሷል። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲል ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የሰጠው በኢትዮጵያ የህብረት አውሮፓ ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋው መግለጫ ላይ ነው። ህብረቱ በመግለጫው በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰበው በመግለጽ ህወሓት የፕሪቶሪያው ስምምነት በሚጥስ መልኩ በትግራይ ውስጥ ትይዩ ክልላዊ ምክር ቤት ማቋቋሙ በተናጠል አስገዳጅ የውትድርና ምልመላ ያካሄደ መሆኑን ጠቅሶ ነበር። ህብረቱ በሁሉም ወገኖች በኩል የፕሪቶሪያው ስምምነት በተግባር ላይ ለማዋል የሚደረጉ ንግግሮች በአስቸኳይ እንዲቀጥሉ የጠየቀ ሲሆን በአፍሪካ ህብረት ከፍተኛ ተወካይ በፕሬዚዳንት አሌሴንጎ ባሳንጆ የሚመራው የሽምግልና ጥረት ሙሉ በሙሉ እንደሚደግፍም አስታውቋል።
የፕሬዝዳንት ኢሳያስ አፈወርቂ ተተኪ አዲሃሎ ቤተመንግስት ትርምስና ሹምሽር በተመለከተ ፕሬዝዳንት ኢሳያስ አፈወርቂ መነጋገሪያ የሆኑ ሹምሽር አደረጉ። የህገ መንግስት ፓርላማ የሌላት ሀገር በራሷ እንድትተዳደር ያደረጉት ከሰሞኑ ፍጹም ያልተጠበቀ ሹምሽር ማድረጋቸው ተሰምቷል። በህግደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውም ትልቅ ስልጣን የተሰጣቸው እኚህ ባለስልጣን የዓለምን ቀልብ ስበዋል። አዲሱ የአስመራው ቁልፍ ሰው በእናታቸው ሞት ሀዘን ውስጥ ያሉትን ኢሳያስ አፈወርቂ ሊተኩ ይችላሉ እየተባለ ነው። ኢሳያስ አፈወርቂ አዲስ ስልጣን መስጠታቸውን የተገለጸ ሲሆን ይህ ስልጣን የኤርትራ ሁለተኛው ትልቅ ሹመት እንደሆነ ተጠቅሷል። ይህንን ተከትሎ ታዲያ ኢሳያስ አፈወርቂ ካሁኑ ተተኪያቸው እያዘጋጁ ነው የሚል ጥያቄም ጭረዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የክልል ማስተዳደሪያዎች ሚኒስተር ለተባለ መስሪያ ቤት አዲስ ኃላፊ መሾማቸው በይፋ የተረጋገጠ ሲሆን ከኤርትራ መንግስት መገናኛ ብዙኃን የተገኘው መረጃ የተጠቀሰው አምባሳደር አብደላ ሙሳ ከፍተኛ ሚኒስተር በመሆን ስልጣን መረከባቸው ታውቋል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሪያዎች ሚኒስተር እንደ መደበኛ ያልሆነ ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ እንደሚያገለግል የተጠቆመ ሲሆን በዚህ መሰረት ኢሳያስ ይፋ ያልተደረገ ምክትል ፕሬዝዳንት ሹሟል ማለት ነው። አዲሱ ሹም ቀደም ሲል የአንበሳ ዞን አስተዳዳሪ ሆኖ ሲያገለግሉ የቆዩ መሆናቸው በሀገሪቱ የባለስልጣን ሆኖ የከፍተኛ የመንግስት ሹማምንት ሹመት በይፋ እንዳይገለጽ ከተደረገ ዓመታትም ተቆጥሯል። ከወሬ ባለፈም ሹመቱ ለህዝብ የሚነገረው በዜና ዘገባዎች ላይ ነው። በአርብ ቀንም በዘገባው በወጣው አብደላ ሙሳ የክልል ማስተዳደሪያዎች ሚኒስተር ሆኖ ስለ ትምህርት በመከረ የዞን አስተዳዳሪዎች የሌሎችን የትምህርት ሚኒስተር ኃላፊ ስብሰባ ላይ መሳተፋቸው ተጠቅሷል። የክልል ማስተዳደሪያዎች ሚኒስተር አምባሳደር አብደላ ሙሳ ባደረጉት የመክፈቻ ንግግርም ህዝባዊ ግንባር በነጻነት ትግል ወቅት የኤርትራ መንግስት ደግሞ ከነጻነት በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንት ከጠቀሱ በኋላ የትምህርት አገልግሎት አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁለት መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደው ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስቧል ይላል የኤርትራ መንግስት መገናኛ ብዙሃን። በመቀጠልም ሚኒስትር አብደላ ካለፈው ወር ጀምሮ በተካሄደው የነጻነት መታሰቢያና የሰማዕታት ቀን በዓላት ላይ በፕሬዝዳንት ኢሳያስ ግራ ጎን ተቀምጦ መታየቱ ስልጣን ማግኘታቸው የሚያመላክት ነበር። እሳቸው ባለፉት ዓመታት ግንቦት 24 በነጻነት ቀን በ87 ዓመታቸው ከዚህ ዓለም በሞት የተለዩትን የቀድሞ ሚኒስትር ወልደ ሚካኤል አብርሃን በመተካት ነው ስልጣን የተረከቡት። አብደላ ሙሳ የሹመት ከመቀበላቸው በፊት በሊቢያ የኤርትራ አምባሳደር የነበሩ ሲሆኑ ከነጻነት በኋላም የኢሚግሬሽን ኃላፊ ሆነው አገልግለዋል። መጀመሪያ ላይ ወደ ኤርትራ ነጻነት ግንባር የተሰለፉት አብደላ ከኤርትራ ነጻነት በፊት የኤርትራ ህዝባዊ ነጻነት ግንባር የማዕከላዊ ኮሚቴ አባል እንዲሁም በህዝባዊ አስተዳደር ውስጥ የጀማሂር የህዝባዊ ድርጅት ኃላፊ ሆኖ ይንቀሳቀሱ እንደነበር ይታወቃል። ይህ ወሳኝ የሆነው የክልል ማስተዳደሪያዎች ሚኒስተር ቦታ መጀመሪያ ላይ የቀድሞ የህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በሟቹ ሮሞዳን መሐመድ ኑር ተይዞ የነበረ ነው። ከእሳቸው በኋላ ደግሞ የቡድን 15 አባል በመሆን ፕሬዝደንቱ ላይ አቋም መውሰዳቸው ምክንያት በቁጥጥር ስር ውለው አሁንም በእስራት ላይ የሚገኙ መሐሙድ አህመድ ሸሪፎ ለረጅም ዓመታት መርተዋል። ከሚኒስተር ሸሪፎ መታሰር በኋላ ቦታው ላይ ያለ ሚኒስተር ቆይቶ በመጨረሻም በ2013 ዓ.ም ከዚህ ዓለም በሞት የተለዩትን አቶ ወልደ ሚካኤል ገብረ ማርያም ተሰጥቶት መኖሩ ይታወሳል። ብልጽግና እያገኘው ያለው ድጋፍ ለሀገሪቷ ከባድ አደጋ ይዞላት እንደሚመጣ ይፋ እየተደረገ ነው። ከፌዴራል መንግስት ጋር ለመግባባት ላይ የደረሰው የትግራይ አገዛዝ የነበራቸው ወዳጅነት ተበጥሶ ሌላ ምዕራፍ የጦርነት ስጋት ካገረሸ ሰነባብቷል። በተለይ የህወሓት አመራሮች የብልጽግናው አገዛዝ ድጋሚ ጦርነት ሊያነሳብን ነው የሚል ድምዳሜ ይዘው ወታደራዊ እንቅስቃሴ ከጀመሩ ቆይተዋል። የሁለቱም መካሰስ እንደቀጠለ ነው። የመከላከያ አየር ኃይል በትግራይ የተለያዩ አካባቢዎች ድሮን ድብደባ ካደረገ በኋላ የሰጠው መግለጫ ባይኖርም በትግራይ በኩል በህዝብ ያነጣጠረ ጥቃቶች መፈጸማቸው ይፋ ተደርጓል። ከዚህ ጋር ተያያዘም ሊቀመንበሩም ምዕራባውያን የሚሰጠው ለብልጽግና ድጋፍ ሰፊ ክትትል እንደሚያስፈልገው ተናግረዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከሰሞኑም የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይ በተመለከተ የያዙት አቋም ከባድ አደጋ እንዳለው አስጠንቅቀዋል። ምክትል ሊቀመንበሩ በማህበራዊ ገጾች ላይ ባሰፈሩት ሀሳብ የምዕራባውያን እሴቶች ከወዴት አሉ ሲል ጠይቀዋል። የአሜሪካ መንግስትና የአውሮፓ ህብረት
ህወሓትን በተመለከተ የያዙት አቋም ለኢትዮጵያ መንግስት የወገን ነው ያሉት አመራሩ የምዕራባውያን እሴቶች ማዕከል ያላደረገ አቋም ነው ብለውታል። ረጅም ጊዜ ስንማራቸው የነበሩ የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊ የህግ የበላይነትና ዲሞክራሲ በከፍተኛ ደረጃ ባዳላ አቋም ምክንያት ሲሻረፉ ማየት በጥልቀት የሚያስጨንቅ ጉዳይ ነው። አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎች ፈጽሟል ተብሎ የሚከሰሰው ስርዓት በዝምታ እውቅና የሚሰጡ የሚመስሉ ለምን እንደሆነ ራሴን እጠይቃለሁ። ይህንን ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለትም አስጠንቅቋል። ሰሞኑን የጀመረው የቃላት ጦርነት አከራካሪ ነጥቦችን ማንሳቱ ቀጥሏል። መከላከያ ሚኒስተርና ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኢፌዴሪ መከላከያ ሰራዊቱ ይፋዊ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸው በመግለጽ አስተባበሉ። በ1 ሚሊዮን በሚጠጉ ተከታዮች የሚታወቀው የመከላከያ ሰራዊት የፌስቡክ ገጽ ላይ የወጣው ዘገባ ሚኒስተር ጌታቸው ረዳ አንድ ብሔራዊ የደህንነት መድረክ ላይ ንግግር አድርገዋል በሚል የተለያዩ ጥቅሶች አቅርቦ ነበር። እነዚህ ንግግሮች መናገራቸው የሚያረጋግጥ ምንም አይነት ቪዲዮ፣ የድምጽ ቅጂ ወይም አስተማማኝ ማስረጃ ማግኘት ያልተቻለ ሲሆን ሚኒስተር ጌታቸው ረዳም እንደተናገሩት በዘገባው ውስጥ የተካተቱ ጥቅሶች የእሳቸው ንግግር ሳይሆኑ በጽሁፍ አቅራቢዎች የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታውን እንደማያንጸባርቅ የገለጹ አማካሪው በስም የሚጠቀሱ ንግግሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁ አስታውቋል። የመከላከያ ሰራዊት ዘገባው ላይ ስለ 2013 የሰሜን እዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር ተፈጥሮ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለተጠራው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነቱ ወቅት የነበሩ ወታደራዊ ስሌቶች፣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መዘግየትና ኢትዮ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው ረዳ አስተያየት እንደሰጡ ዘገባው በስፋት አስፍሮ ነበር። ይሁን እንጂ እነዚህ እጅግ ወሳኝና ታሪካዊ ክስተቶች የያዙ ጥቅሶችን የሚያረጋግጥ ምንም አይነት የሰነድ ወይም የድምጽ ማስረጃ ከጽሁፍ ጋር እንዳልቀረበም ይታወቃል። የቻናላችን ቤተሰቦች ለዛሬው ያዝናቸው መረጃዎች ይህንን ይመስሉ ነበር። ተመልሰን በሌሎች ዋና ዋና ነጥቦች እንገናኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።